አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ኢንሻአላህ ዛሬ አስተማሪ የሆነ የምትጠቀሙበት የሆነ ትምህርት ይዤ መጥቻለሁ ማለት ነው። ባላህ ፍቃድ በጥሞና አዳምጡኝ፣ ትጠቀሙበታላችሁ። አዎ በደንብ አድርጋችሁ አዳምጡኝ፣ ትጠቀሙበታላችሁ። እናም አበረታቱኝ። ይህን ቪዲዮ ስትጀምሩት ላይክ፣ ሼር በማድረግ ጀምሩት ማለት ነው። እናም መጨረሻ ላይ ሰብስክራይብ በማድረግ የቻናሉ ፋሚሊ ሆኑ ማለት ነው። ቀጥታ ወደ ትምህርቴ ወይም ዛሬ ወደ አዘጋጀሁት አጭር የሆነች ትምህርት ስገባ በመጀመሪያ ደረጃ በአንድ ነገር ላይ አቋም ልዩነት ወይንም የአቋም ልዩነት ሲኖረን እና ስነ ምግባራችን ሲቀየር ወይንም እኔ የያዝኩት አቋም እና ሌላኛው ሰው የያዘው አቋም የሁለታችን አቋም ማይስማማ ከሆነ ስለዚህ የሁለታችን አቋም ደግሞ ባለመስማማቱ ምክንያት ብዙ ቦታዎች ላይ እስከ መጣላት ድረስ የሚያደርሰን ከሆነ ይህን የያዝነውን አቋም እዘን በእኛ በመካከላችን ማንን እንጨምራለን ወይንም ደግሞ ይህን የያዝነውን አቋም እዘን ወደ ምን እንመለሳለን ወይንም ወደ ምን እንገባለን? እና ጉዳዩን ግልጽ ለማድረግ ያክል በሁለታችንም በእኔም በኩል በሌላኛውም ሰው በኩል ያለውን አቋም እዛው በያዝነው ቦታ እነዛውና ወደ አላህ ሱብሃነሁ ወተዓላ እንመለሳለን ማለት ነው። በእኛ በጉዳያችን ላይ አላህ ሱብሃነሁ ወተዓላን እንጨምራለን ማለት ነው። ለማንኛውም ወደ ትክክለኛው የሸሪያ መረጃ ስንመለስ ጉዳያችን ሙሉ በሙሉ የመጨረሻና የበላይ ወሳኝ የሚሆነው አላህ ሱብሃነሁ ወተዓላ ስለሆነ እኛ ስለተከራከርን ምንም ነገር የሚፈጠር ነገር ስለሌለ ጉዳያችን ሙሉ በሙሉ ወደ አላህ እናስጠጋለን ማለት ነው። እና ቁርአንና የነብዩን ሰለላሁ ዐለይሂ ወሰለም ሱና መከተል ብቻና ብቻ ነው ያንን ውሳኔያችንን ሊያጠነክረው ወይም ሊያከሽፈው የሚችለው። እና አላህ ሱብሃነሁ ወተዓላም እንዲህ ብሏል ማለት ነው። በማንኛችሁም ዘንድ አንድ የምትከራከሩበት በተከራከራችሁበት ሰዓት በአላህና በመጨረሻው ቀን የምታምኑ ከሆናችሁ የተከራከራችሁበትን ነገር ወደ አላህና ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መልሱት ይላል ማለት ነው። ነብዩም ሰለላሁ ዐለይሂ ወሰለም ማሊክ በዘገቡት ሐዲስ አጥብቃችሁ ከያዛችኋቸው የማትሳሳቱባቸውን ሁለት ነገራቶች በመካከላችሁ ትቻለሁ። እነሱም በአላህ ቁርአን እና የነብዩን ሰለላሁ ዐለይሂ ወሰለም ሱና መከተል ብለዋል ማለት ነው። ሶስተኛ ከእሳት የሚድነው ቡድን የትኛው ነው? ወይንም ከእሳት የሚድነው ቡድን የትኛው ቡድን ነው? በማለት ሲጠየቁ ነብዩም ሰለላሁ ዐለይሂ ወሰለም አህመድና ትርሚዚ በዘገቡት ሐዲስ ህዝቦቼ 73 ቡድን ሆነው ይከፋፈላሉ፣ አንዷ ብቻ ስትቀር ሁሉም የእሳት ናቸው ሲሉ እነሱም እነማን ናቸው በማለት ሲጠየቁ በድጋሜ እነሱም ደግሞ አሁን ላይ እኔና ባልደረቦቼ አሁን ያለንበትን መንገድ የተከተሉት ቡድኖች ብቻ ናቸው በማለት መልሰዋል ማለት ነው። ስለዚህ እውነት ማለት የነብዩና የባልደረቦቻቸው የነበሩበት ፈለግ መከተል ብቻና ብቻ ነው ማለት ነው። እነሱ ያልኖሩትን መኖር ከእሳት ከሚሆኑት ጋር ስለሚያደርገን ማለት ነው። እና ከእሳት ነፃነት የምትፈልግና ስራህን ተቀባይነት እንዲኖርህ ካሰብክ ወይም ካሰብሽ የሰለፎችን መንገድ ብቻ ተከተል ወይም ተከታይ። አዎ እንደዛ ነው እንጂ በዲን ውስጥ አዲስ ነገር መጨመር ነው ብሎ ማለት ሊሆን ይችላል ብሎ በማለት ጥሩ አይደለም። የእሳቸውን ፈለግ አለመከተል አዲስ ነገር መጨመር ጥሩ አይደለም፣ ወንጀል ነው ሲጀመር ማለት ነው። እና መልካም ተግባራትን በአላህ ዘንድ ተቀባይነት የሚያደርጉት
መስፈርቶች ስንት ናቸው? ተቀባይነት እንዲኖራቸው ማለት ነው። እንዲኖረው የሚከተሉት የሆነ ፈለግ አላቸው። መልካም ስራ ሰርተን የሰራነው መልካም ስራ ከአላህ ዘንድ ተቀባይነት እንዲኖረው ማድረግ ፈለግ አለው ማለት ነው። አንደኛው ደግሞ ምንድነው? በአላህ ሱብሃነሁ ወተዓላ መኖርና በአንድነቱ ማመን ሲሆን በአላህ ሱብሃነሁ ወተዓላ የሚያጋራ ሰው ከራሱ መቼም ቢሆን ተቀባይነት የለውም ማለት ነው። ያ ሰው አንድ ነገር ሲሰራ አላህ ሱብሃነሁ ወተዓላ በአንድነቱና በአንድ እንደሆነ ካመነ ኢንሻአላህ የሚሰራው ስራ ተቀባይነት ይኖረዋል ማለት ነው። ግን እያሻረከ የሚሰራው ኸይር ስራ ካለ አላህ ያላዘዘውን እየሰራ የፈለገውንም ኸይር ስራ ቢሰራ ያ ስራ ተቀባይነት የለውም ማለት ነው። እና ሁለተኛ ደግሞ ፍጹምነት ሲሆን እሱም ስራን ለአላህ ሱብሃነሁ ወተዓላ ፊት ብቻ አስቦ መስራት ማለት ነው። ምንዳውም ከአላህ ዘንድ አገኘዋለሁ፣ አኼራዬን ያሳምርልኛል፣ ነገ ቀብር አለብኝ በማለት አኼራውን በማሰብ አጅር በማሰብ በኢኽላስ መስራት አለበት ማለት ነው። ያንን ስራ እና በኢኽላስ መስራት አለበት እንዲቀበለው አላህ። ሶስተኛው ደግሞ በተግባሩ ሂደት የነቢዩን ሰለላሁ ዐለይሂ ወሰለም አሰራር መከተል ሲሆን ይህም ማለት በተደነገገው ድንጋጌ መሰረት አላህን ማምለክ እና የአምልኮ ተግባራቱን ነቢዩም ሰለላሁ ዐለይሂ ወሰለም በተገበሩት መልኩ መተግበር ማለት ነው። በተገበሩት መልኩ መተግበር፣ ባስተማሩት መሰረት መፈጸም ማለት ነው። ስራ ተቀባይነት ሊኖረው እነዚህን መስፈርቶች ከነዚህ መስፈርቶች አንዱን እንኳን ቢያጣ የሰራነው ስራ ተቀባይነት አይኖረውም ማለት ነው። ስለዚህ ስራችን ኢኽላስ ሊኖረው የሰራነው ስራ ነገ እንመነዳበታለን፣ በአኼራ እንጠቀምበታለን ብለን የምናስብ ከሆነ የእነኚህን ነገራቶች ማሟላት አለብን ማለት ነው። አላህ ሱብሃነሁ ወተዓላ ከከሰሩት ሳይሆን ኸይርን ስራ ሰርተው ከሚጠቀሙት በዱንያም በአኼራም ከሚጠቀሙት አላህ ያድርገን። እኔንም እናንተንም ባዳመጥነውም እኔም በተናገርኩት የምንጠቀም አላህ ያድርገን። አላህ ሱብሃነሁ ወተዓላ ለሁላችንም ኸይሩን ይምረጥልን ማለት ነው ኢንሻአላህ። በሌላ ቪዲዮ በሌላ ትምህርት እስክንገናኝ ድረስ ሁላችሁም በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። በመጨረሻም ይህን ቪዲዮ ሰብስክራይብ በማድረግ ከጎኔ ሁኑ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።